ህዝብን ከነሴቶቹ ሀገርን ከነክብሮቿ ዘመን ተሻገር ዘንድ ኪነ ጥበብ ከፍ ያለውን ድርሻ ይወስዳል። አዲስ አበባ ከተማ በታላቁ የአርበኞች ድል ቀን ላይ ለሀገር ደም ዋጋ ከከፈሉ ጀግኖች አርበኞች ጋር ለሀገር ለወገን ደግሞም ስለ ጠነከረ አንድነትና ወንድማማችነት ሲባል ኢትዮጵያውያንን ላጋመዱ የሀገር ባለውለታ የኪነ ጥበብ ባለሙያዎች ህያው መታሰቢያ መዘክርን አቁማለች። አዲስ አበባ ከተማ ከንቲባም ወይዘሮ አዳነች አቤቤም የኪነ ጥበብ ባለሙያዎቹ ትውልድም ዘመንም ለመቀባበል የሚታወስ ስራ ማሻራም ይኑራቸው እንጂ ለህዝብ ስለሰጡት አገልግሎት ለሀገር ስላኖሩት በጎ አሻራ ሲባል ስለ ስራቸው በበቂ መጠን ሲታወሱ አለመኖራቸውም ያነሳሉ። አዲስ አበባ ለነዚሁ ባለውለታዎች ውለታቸውን ማስታወሻ ሐውልት ስለማቆሟም አስታውቋል። ለሀገራቸው ሰላም፣ ለኢትዮጵያዊነት ግንባታ፣ ለህብረ ብሔራዊ አንድነት፣ ለወንድማማችነት፣ ለእህትማማችነት፣ ለፍትሃዊነት፣ ለነጻነት፣ ለእኩልነት ያቀነቀኑትን አንጋፋዎችና የሀገር ባለውለታዎችን የክብር ሐውልት ሰርተንላቸዋል። አዲስ አበባ ለስራቸው ለበጎ ሀገራዊ አበርክቷቸው መታሰቢያ ሐውልት ያቆመችላቸው የኪነ ጥበብ ባላሻራዎች ለሰላም፣ ለኢትዮጵያዊነት፣ ለህብረ ብሔራዊ አንድነት፣ ለበረታ ወንድማማችነት ደግሞም ለፍትህና ርቱዕነት ያቀነቀኑ የሞገቱም ጭምር ናቸው። ሎሬት ጸጋዬ ገብረመድህን በቋንቋና በፍልስፍና የገነቡት የኢትዮጵያዊነት ግንብ፣ ክቡር ዶክተር ጥላሁን ገሰሰ በዜማው የሳለው የኢትዮጵያዊነት ምስለ ስዕልና የክብር ዶክተር መሐሙድ አህመድ በሙዚቃው ያቀነቀነው የሰላም ጥሪና የትዝታ ኃይል፣ መሐመድ አሊ ብራ እናታችን አንድ ናት ፈጣሪ ሳይለየን ማን ነው የለያየን እያለ ያሰረጸው የወንድማማችነትና የእህትማማችነት ስሜት፣ ስብሐት ገብረ እግዚአብሔር በጽሁፉ የፈታው የሰው ልጅ ውስብስብ ማንነት፣ ሃጫሉ ሁንዴሳ በዜማው በልዩ ድፍረት እንደ እሳት ያቀጣጠለው የፍትህና የነጻነት ትግል ምስጋና የምንቸረው እንጂ አቻና አምሳያ ቶሎ የምናገኝለት አይደለም። ሀገር ልታወሳቸው ልታከብራቸው አሻራቸውንም ለትውልድ ይሻገር ዘንድ ቋሚ መዘክር ልታቆምላቸው የሚገባ ባለውለታዎች ዛሬም ድረስ አሉ። እናም ይላሉ ከንቲባም ወይዘሮ አዳነች አቤቤም ይኸው ባለውለታን የማክበር ስራ ጅምር እንጂ የመጨረሻ አይደለም። አዲስ አበባ እነዚሁን ዘመን የሚሻገር ስም ባለቤት ጠቢባንን የማክበር ስራም አጠናክራ ትቀጥላለችም ብለዋል። የታሪክም የአንጡራ ሀብትም ባለቤት ሀገራት የትላንት አሻራዎቻቸውን ከነባለቤቶቻቸው ጠብቆ በማሻገር እሴት ይገለጻሉ። በየከተሞቻቸው የሚያኖሩት ቅርስና የመታሰቢያ መዘክር ሀሴት ማድረጊያ ስፍራን ከማድረግ ዘለው የመንፈሳዊ ሀብቶቻቸው ምሉዕነትን የሚያጎሉ ናቸው። እንግሊዝ ለአንጋፋው ጸሐፊዋም ዊሊያም ሼክስፒር ያቆመችው ሐውልት የለንደን ምልክት ነው። ቅንጧ ፓሪስ ከግዙፉ የኤፍል ታወር ማማዋ ጭማሪ የእውቁ ጸሐፊ ገጣሚና ጋዜጠኛው ቪክቶር ማሪያ ሁጎ ሐውልትም ተጨማሪ ውበቷን ገልጧል። ውበትም ምቾትም መዳረሻዋ ለሆነችው አዲስ አበባም ኪነ ጥበብና የኪነ ጥበብ አሻራዎች አይን የሚገለጡበት ምቹ ምህዳር ከልማቷ እኩል እየገነባች ስለመሆኗ ከንቲባም ወይዘሮ አዳነች አቤቤ ገልጸዋል። በዓለም አቀፍ ደረጃ ስንመለከት ታላላቅ ከተሞች ለጠቢባን የሚሰጡት ክብር የከተሞቻቸውን ውበት ብቻ ሳይሆን መንፈሳዊ ልዕልናቸውንም ያሳያል። ከተሞቻቸው የባህል ማንነታቸውን እንዲገልጹ አስችሏቸዋል። ዛሬ አዲስ አበባ ከተማም ያደረገችው ይሄንኑ ነው። በኮሪደር ልማትና በታላላቅ ፕሮጀክቶች ውስጥ ከተማ አስተዳደሩ ጥበብን ማዕከል አድርጓል። ይህ የመደመር ፍልስፍና ነውና የከተማችን ውበት ከፍ ማድረግ፣ የዜጎችን ምናባዊ ልቀት መገንባትና ከተፈጥሮ ጋራ እርቅ እንዲፈጥሩ ማድረግ የዚህ ዘመን የመደመር ብልጽግናዊ እሳቤ ነው። ጠቢባንና ሀገርንም ህዝብን ማዋደጃ ሙያ ባለቤት የኪነ ጥበብ ባለሙያዎች በሚያሰባስብ በጋራ በሚያስጠልል የሀገር ጥላ ተጠልለው ዘመን የሚያወሳው ትውልድም የሚዘክረው በጎ አሻራን ያኖሩ ዘንድም ከንቲባም
ወይዘሮ አዳነች አቤቤም ጥሪ አቅርበዋል። የሀገራችን ጠቢባን ከነጠላ ትርክት ይልቅ አሰባሳቢ ትርክት ላይ ብታተኩሩ፣ ከሚያጋጩና ከሚያለያዩ ትርክቶች ይልቅ የሚያቀራርቡ ስራዎችን እንዳንጋፋዎቹ ብትሰሩ፣ እንዲሁም ብዝሃነት ውበትን ከማያከብሩ እይታዎች ይልቅ የተለያዩ የሀገራችን ማንነት እውነታን በማክበር ህዝቦችንና አጠቃላይ ዜጎችን እኩል በማየትና በመውደድ የሀገርን መውደድና የትውልድን ክብር በመጎናጸፍ አይረሴ አሻራ ታተርፉ ዘንድ ወይም ደግሞ ታቆዩ ዘንድ ልናስታውሳችሁ እንወዳለን።